ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ኤሌጋንት ማሽነሪ ከዚህ በፊት የለቀቅናቸው ማሽኖች አይታችሁ ስለ ማሽኖች የሰጣችሁን ፊድባክ እና አስተያየት እጅግ በጣም እናመሰግናለን። ከአስተያየታችሁ መካከል ስለ ማሽኑ ሰፋ ያለ ማብራሪያ ስጡን ባላችሁ መሰረት ሰፋ ያለ ማብራሪያ ይዘን መተናል። በዚህ ጊዜ የእንስሳት መኖ እጅግ ተፈላጊ መሆኑና እጅግ ትርፋማ የሚያደርግ ቢዝነስ በመሆኑ ይህን ቢዝነስ ለመጀመር ለምትፈልጉ የምትመለከቱት ማሽን በአንድ ዙር ከትንሹ ማለትም ከ100 ኪሎ ግራም ሚክሰር ጀምሮ እስከ 10 ኩንታል ሚክስ የማድረግ አቅም ያላቸው ማሽኖች እኛ ጋር ያገኛሉ። ከ100 እስከ 200 ኪሎ ግራም ሚክስ የማድረግ አቅም ያላቸው ማሽኖች በሲንግል ፌዝ የመስራት አቅም ሲኖራቸው በቀን ከ70 ኩንታል እስከ 120 ኩንታል የመስራት አቅም አላቸው። እነዚህን ማሽኖች መፍጫና ሚክሰርን ያጠቃለለ ይሆናል ማለት ነው። በአንድ ዙር 1 ኩንታል ሚክስ የሚያደርገው ዋጋው 300 ሺህ ብር ሲሆን ባለ 2 ኩንታሉ ደግሞ 400 ሺህ ብር ነው ማለት ነው። በመቀጠል ደግሞ በስሪ ፌዝ የሚሰሩ ከ5 ኩንታል እስከ 10 ኩንታል ሚክስ የሚያደርጉና በሰዓት ከ40 እስከ 50 ኩንታል መፍጨት የሚችሉ ማሽን ኮንቬየር የተገጠመለትና 5 ኩንታል የሚያዝ አቅም ያለው ሲሆን ማሽኑ ዋጋውም ከ850 ሺህ ብር ጀምሮ ያገኙታል ማለት ነው። በመቀጠል ቨርቲካል የመኖ ማቀናበሪያ ማሽን ሲሆን ይህ ማሽን በሲንግል ፌዝ ወይም በቤት ቆጣሪ የማምረት አቅም ሲኖረው ከ3 ኩንታል ጀምሮ እስከ 10 ኩንታል የሚያዝ አቅም ያላቸው ማሽኖች እኛ ጋር ያገኛሉ። ይህ ማሽን መፍጫ፣ ኮንቬየር እና ሚክሰርን ያጠቃልላል ማለት ነው። ባለ 3 ኩንታሉ በአንድ ዙር ወይም በቀን እስከ 70 ኩንታል የመስራት አቅም ያለው ማሽን ዋጋውም 450 ሺህ ብር ይደርሳል ማለት ነው። ከኮንቬየር ውጭ ከሆነ እስከ 300 ሺህ ብር ያገኙታል ማለት ነው። በስሪ ፌዝ የሚሰሩ ቨርቲካል የመኖ ማቀናበሪያ ማሽኖች አንደኛው 70 ኩንታል የሚያዝ አቅም ሲኖረው ዋጋውም 1 ሚሊዮን ብር ይሆናል ማለት ነው። በተጨማሪም 10 ኩንታል ሚክስ የሚያደርግ አቅም ያለው ማሽን ዋጋው ከ1.4 ሚሊዮን ብር ድረስ ይደርሳል ማለት ነው። እነዚህን ማሽኖች ሲወስዱ ከድርጅቱ ሙሉ ስልጠና ጥሬ ዕቃ አቅራቢዎች ጋር እንዲሁም ለማሽኑ ሙሉ የ1 ዓመት ዋስትና እንሰጣለን ማለት ነው። ይህንን ማሽን ገዝታችሁ ወደ ቢዝነሱ መቀላቀል ትችላላችሁ ማለት ነው። ለተጨማሪ መረጃ በ09232323 84 እንዲሁም በ0922453571 ይደውሉ። አድራሻችን የሳሪሱ ሀና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት እንገኛለን።